Hi guys. Hi. ቆየሁባችሁ አይደል? ኧረ አልቆየም። ሁሌ በጊዜ አይደል የምትመጣው? ኧረ አታካብዱት፣ ቀለል አድርጉት። ደግሞ ቀለል አድርጉት ትላለህ እንዴ? እባካችሁ አትቀልዱ። ምን አዲስ ነገር አለ? የዛሬው ሚዲያ ስለምንድን ነው ያወራው? ከበርበሬ ወይስ ከዘይት ጀምረን? ኧረ በእናታችሁ አትቀልዱ። ሁሌ መቀለድ አይሰለቻችሁ? እያየሁ አይደል እንዴ ሲቀልድብኝ? ቆይ ምንም አላየሁ ምንም አልሰማሁም ነው የምትለው? በዚች ጠጠር በሆነች ስልክ ስማ፣ ሜሴጅ ራሱ ሊገባበት ማለት ነው። 2 ቀን 3 ቀን ቆይቶ ነው። አይዞ የዘገየ ነገር የተሻለ ነገር ዞልል ሊመጣ ነው። ዋናው እድሜና ጤና ይኖር። አሜን አሜን አሜን። ለእናንተም እድሜና ጤና ይስጣችሁ። ወይኔ ሽት ምንም በሬን ሳራ አይመጣው ወይ? አረ ኖርማል ነው ሱባ ከኒል በቃና ወይኔ ነው በሬ ሳራ ተራምዶ ይመጣው? ኧረ እኔ ራሱ ከሰሙ በኋላ ግራ ገብቶኛል። በእናትህ ድሮም እኮ ጠረጥረው ነበር። ወይኔ ሰው እንዴ ተገስተን እኮ የሆነ ቦታ ለማየት ስንፈልግ ሁሌ እንደጠበቅናል። ኧረ እባክሽ ያንቺን ማን በነገረሽ? ልክ እኮ ነሽ። እኔም እኮ እንከን አለብኝ። ኧረ ዋናው መምጣቷ ነው። ያው እንደውም መጣች። ሌላችሁ የሰማሁትን ጉድ ምን ሰማሽ? ምንም አልሰማችሁ? ኧረ አልሰማንም። አሸብር ማነው? አሸብር ደፋር የሰፈራችን ልጅ አሼን ነው እንዴ? አዎ አሼን አወቅሽው? አሼን ነው። እሱማ ምን ይሆናል? በሬሳ ላይ መጣውኝ ብሎ ሲያወራ የሰሙ ልጆች ነገሩኝ። ምን በሬሳ ላይ? አዎ እንዴ እኔ እሱ ልጅ እኮ ሲጀመር ፈራዋለሁ። እኔ ራሱ እንዴት እንደምጠረጥረው አታውቅም። ትጂ ግን ከማን ሰማሽ? ከሰፈር ልጆች ነው። አይ ስለተወራ ብቻ እውነት እንዳይመስል። እኔ ግን የሆነ ነገር እጠረጥራለሁ። ምን እንዴ? ሰፈራችን ላይ የተገደለው ልጅ ባለፈው እሱ ላይ ራሱ የሱ እጅ ሳይኖርበት አይቀርም። እሱስ ልክ ነሽ። እኔም እያሰብኩት ነበር። ኧረ ጥርጣሬ መንፈስ ባሉ እንሂድ። ባሉሽ እንሂድ። አሼ ናና አካል ነበር እንዴ? ሲፈልግ ነበር። ምን ነው በሰላም እናትሽ ሰፈር ነበሩ? አገበናት የሆነ ሪኩል ነገር ነው። ሰፈር የሚወራ ወሬ ሰምተሃል? ወሬ አይደል? ወሬ የለውም ፍሬ ሲባል አልሰማህም? ኧረ እባክህ ግን ምሩን አልሰማህ? ተው ወሬ አይደለም። ምን ለውጥ አለው? ስለአንተ እኮ ነው የተወራ ያለው። ስለኔ ምን ነው ቅድም እንደሚያልሰው ሲያደርጋል ነበር እንዴ? አሁን ወደ ገደለው ግባ። ስለኔ ምንድነው እየተባለ ያለው? እባክህ ተረጋጋ። ግን መጀመሪያ ምን ብለህ እንዳወራህ አላውቅም። ግን የሰፈሩ ሰው ሁሉ በሬሳ ላይ ተረማምጄ ምናምን ነገር ያለ ስላለ ዝም ብሎ ሰው ያወራል። ስለምን ሬሳ ነው የምታወራው? ማን ነው ያወራው? የሰፈር ልጆች ናቸው እኮ። እነማን ናቸው? ማነው ስሙ? ብሩክ መላኩና ማን ግብዳው ምናምን የሚባሉ ልጆች። ግብዳው? ወይኔ ሽት ምንም በሬን ሳራ አይመጣው ወይ? አረ ኖርማል ነው ሱባ ከኒል በቃና ና አሼ ስለኔ ማን ነው እያወራ የነበረው? አቼ ምን ይሆን ግን ይሞት
ያው እንግዲህ የጸቡን መንስኤ ልጅ ጎበዜ ነግሮናል። ከሁለት ቀን በፊት ያው ትንሽ እንደተራበሻችሁም ሰምተናል። ያው ሁለቱም ወገን እዚሁ ስለተገኙ ኢማምም ሁሴንም እዚሁ አጠገቤ ይገኛሉ። እንግዲህ ያለውን ነገር በሴራችን መሰረት እንፈታዋለን። ያው ከባለ ጉዳዮቹ አንደበት ማድመጥ አለብንና አንዳንድ እያላችሁ ያለውን ነገር ትነግሩናላችሁ። እንግዲህ እስቲ ልጅ አሸብር እስቲ ያለውን ነገር የጸቡን መንስኤ አስረዳን። እስቲ አንተን እናድምጥ። እሺ አባቶች እድሉ ስለሰጣችሁኝ አመሰግናለሁ። ያው የተፈጠረው በነተስፋውን ሰፈር እያለፈን ያልሆነ ነገር ሰምተው ነው ልጆች በተሰበሰቡበት እኛ ያላወራነውን ነገር ሰምተው ሰፈር መንደርተኛው በሙሉ መወራያ ርዕስ አደረጉን። ያን የተፈጠረው ከዛም እኔም ስሜታዊ ሆኜ ተደባደብኩኝ። ያው አጥፍቻለሁ ስሜታዊ በመሆኔ ይሄን የተፈጠረው። ልጅ አሸብር ቁጭ በል እስቲ ከሁለተኛው ወገንም የምንሰማ ይሆናል። እስቲ ልጅ ከሩ ያለውን ነገር እስቲ አንተም አስረዳን። እስቲ ያለውን ነገር ንገረን እስቲ። እንግዲህ አባቶቼ አመሰግናለሁ። እሱ ያወራው ትክክል ይሁን እኛ የሰማነው ስህተት ይሁን በእርግጥ ያወቅነው ነገር የለም። በእርግጠኝነት እርግጠኛ ሆነን ያልሆነው ወሬ ለሰፈር ማውራታችን ስህተት ነው። አጥፍተናል አባቶች። ልጅ ከሩ ተቀመጥ እስቲ። ከሁሴንና ከኢማም ጋር ጉዳዩን መክረንበታል። እናንተም እስቲ ተነሱ። እንግዲህ ዋስጥሩ። እሺ ተስፋውን ጠራው። ተስፋውን ዋስቶናለህ? አዎ ዋስቶናል። እኔም ካሳን ጠራው። ካሳ ዋስቶናለህ? አዎ ሆናለሁ። ደግ ባሎሽ ውጡና መክራችሁበት ተመለሱ። ተወያያችሁ አይደለ? እንዴት መጣችሁ? እሺ ያው እንግዲህ በቅጠል ነው የመጣነው። እርግጥ አሁን የልጁ የአቅም ጉዳይ አሁን ያለው ሁኔታ ትንሽ ነው። ለዛ በዚህ መልኩ መጣን። ያው እኛም እንግዲህ በዚህ መልኩ መጥተናል። ልጁ ጥፋተኛ ነው፣ ይቅር በሉ። ይሄው እንግዲህ ታረቁ፣ ይቅር ተባባሉ። እንግዲህ ልጆች ሄደቁ። እኛ እንደሰማችሁ ፈጣሪ ይስማችሁ። አገራችንን ሰላም ያድርግልን። ኢትዮጵያን ሰላም ያድርግልን። እንግዲህ ከሚያባላ ከሚያነካክስ ነገር ፈጣሪ ይሰውር። እውነት ይሄ ደስ የሚል ነገር ነው። ሽማግሌ ማክበር፣ ትልቅ ሰው ማክበር። እንግዲህ ያው ከኔ በጎደለው ፈጣሪ ይምላ።
الله رب الصلاة والسلام على رسول بيت الله كي دغنتون بركة إكي يما مجوجتونوچي يما شيطان باديش باو أن بركة إكي باد وغريتيو أي وغريتيك يا وغريتيك علم وغريتيو مغان نجافون إلرتي أمية اللهم صل الله رب العالمين الصلاة والسلام على رسول الله بركة إكي بادون مغان وغريتيو توبتا أنت مغان وغريتيو الحمد لله رب العالمين اللهم صل